አንድም የእንግሊዝ ቡድኖች ሰፊ ስኳድ ወይም ደግሞ ይሄ ጥልቅ የሆነ ቡድን እንዲኖራቸው ራሱ ያስገደደው ይሄኛው የእንግሊዝ ፕሪሚየር ሊግ ፎርማት ይመስለኛል። ፔጅ ስፖርት የተለያዩ የእንግሊዝ ሚዲያዎች ሲያራግቡት የነበረ አንድ መረጃ አለ ከማንቸስተር ሲቲ ጋር በተያያዘ። ከማንቸስተር ሲቲዎች እንግዲህ በእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ በኤፍኤ ካፕ ከዛ ባለፈ ደግሞ እንዲሁም ደግሞ በኤፍኤ ካፕ እጅግ በጣም የተጨናነቀ የውድድር ጨዋታዎችን ያደርጋሉ። ከዛ ጋር በተያያዘ አንዱ ጨዋታ ይራዘምልኝ፣ አንዱ ጨዋታ ወይም ይገፋልኝ የሚል አይነት ደብዳቤ ማንቸስተር ሲቲዎች ለእንግሊዝ ፕሪሚየር ሊግ አወዳዳሪው አካል ቅሬታቸውን አስገብተው ነበረ። ነገር ግን የማንቸስተር ሲቲ ጥያቄ ተቀባይነት አላገኘም። ስለዚህ ማንቸስተር ሲቲ ተደራራቢ ጨዋታዎችን ያደርጋል ማለት ነው። በ7 ቀን ውስጥ ማለትም ኦልሬዲ 6 ቀን ብለን ያዙ፣ በ6 ቀናቶች ውስጥ 3 ተጠባቂ ጨዋታዎችን ያደርጋል። ማለትም 2 ቀን እያረፈ ማለት ነው። ከክሪስታል ፓላስ የሆም ጌም ያደርጋል። ከዛ ባለፈ በኤፍኤ ካፕ ከቼልሲ ጋር የኤፍኤ ካፕ የዋንጫ ወይም የፍጻሜ ጨዋታ ያደርጋል። ከዛ ባለፈ ደግሞ ቦርንሞዝን ከሜዳው ውጭ ይገጥማል በእነዚህ 6 ቀናቶች ውስጥ እና ከዛ ጋር በተያያዘ ከፍተኛ ቅሬታ ከማንቸስተር ከተማ ተሰምቷል። አንደኛው ሀሳባችን የእንግሊዝ ፕሪሚየር ሊግና የውድድር አወጣጥ ወይም ደግሞ የፊክስቸር አወጣጥ የእንግሊዝ እግር ኳስ ማህበር ምን ያህል የእንግሊዝ ክለቦችን ድጋፍ አድርጓል። ለአውሮፓ ሻምፒዮንስ ሊግ ሲጫወቱ እነዚህ ቡድኖች በየአመቱ የሚያሰሙት ቅሬታ አለ። ከሊጉ ጋር በተያያዘ ከድካም ጋር የእንግሊዝ እግር ኳስ ማህበር ለእንግሊዝ ክለቦች አያስብም የሚሉ በርካቶች አሉ። ስለሱ ሰፋ ያለ ማብራሪያዎችን የምንሰጥ ይሆናል። እናልፍ። ቀደም ሲል እንዳነሳሁት ማንቸስተር ሲቲ በእነዚህ ፊክስቸር ወይም በፕሮግራም አወጣጥ ዙሪያ ያነሱት ቅሬታ ከዛም ደግሞ በእንግሊዝ እግር ኳስ ማህበር ውድቅ ስለተደረገባቸው ቅሬታ ይሆናል ማለት ነው። ዋናው ሀሳባችን የማንቸስተር ሲቲ ጉዳይ አይደለም። ነገር ግን በተደጋጋሚ የአውሮፓ ክለቦች ስንመለከት በተለይ የአውሮፓ ሻምፒዮንስ ሊግን ስናነሳ በዋናነት የአውሮፓ ሻምፒዮንስ ሊግ ገና ሲጀመር አመቱ መጀመሪያ ላይ ሲጀመር ዋንጫውን ያሳካሉ ተብሎ የሚገመቱት ወይ የእንግሊዝ ቡድኖች ናቸው ወይ የስፔን ቡድኖች ናቸው፣ ሪያል ማድሪድ ወይ ባርሴሎና፣ ኢንኬዝ ወደ ጀርመን ከሄድን ባየር ሙኒክ፣ ከዛ ፈረንሳይ ላይ ከሄድን ፒኤስጂ ነው። እነዚህ ነው የምናነሳው። ወይ የጣሊያን ቡድኖችን ነው የምናነሳው። 5 ወይም 6 ሀገራት ናቸው በዋናነት ክለቦቻቸው በትልቅ ደረጃ ሻምፒዮንስ ሊግን ደጋግሞ የሚያሳኩትና ከነዚዎቹ አንዱ ደግሞ እንግሊዝ ነው። እንግሊዝን ስናነሳ ቼልሲ ሲያነሳ እናስታውሳለን በቅርቡ። ከዛ ባለፈ የፔፕ ጋርዲዮላ ማንቸስተር ሲቲ እያለን ሊቨርፑል በአሰልጣኝ የርገን ክሎፕ ጊዜ በተደጋጋሚ የአውሮፓ ሻምፒዮንስ ሊግን ሲያሳኩም ተስተውሏል። ከዛ ባለፈም በፍጻሜ የሚደረሱት በጣም ብዙ ጊዜ ነው እነዚህ የእንግሊዝ ክለቦች። ነገር ግን የእንግሊዝ ክለቦች በእንግሊዝ እግር ኳስ ማህበር ስር ምንም አይነት ድጋፍ እየተሰጣቸው አይደለም። በዚህ በአውሮፓ ሻምፒዮንስ ሊግ፣ በዩሮፓ ሊግ እንዲሁም ደግሞ በኮንፈረንስ ሊግ። ታዲያ የዓለም ኮከብ እግር ኳስ ተጫዋቾች መዳረሻ እንግሊዝ ፕሪሚየር ሊግ ሆኖ ሳለ ነገር ግን በተደጋጋሚ በጀርመን ሀያል ቡድኖች፣ በስፔን ሀያል ቡድኖች ከዛ ባለፈ በፈረንሳይ ሀያል ቡድን ፒኤስጂ ከፍተኛ የበላይነት ይወሰድባቸዋል። ለአብነት ያክል ስናነሳው ዘንድሮ ፒኤስጂ በሊቨርፑል ላይ እጅግ በጣም ከባድ የሚባል ዶሚነንስ ወይም ደግሞ ፍጹም የበላይነት ወስዶ ነው እንግዲህ ከአውሮፓ ሻምፒዮንስ ሊግ ውጭ ያደረገው። ቼልሲንም ፍጹም የበላይነት በሚባል ሁኔታ ነው እንግዲህ ከዚህ ከአውሮፓ ሻምፒዮንስ ሊግ ውጭ ያደረገው። አምናም እንደምናስታውሰው አርሰናልን ከዚህ ውድድር ውጭ አድርጎ ነበረ። ሊቨርፑልን በተመሳሳይ በድጋሚ አምና በጥሎ ማለፉ ከውድድር ውጭ አድርጎ ነበረ። ይህንን እንደው ለመመልከት ያክል ስናነሳው የፈረንሳይ ሊግ 1 ፒኤስጂን በደንብ ሰፖርት ያደርገዋል በአውሮፓ ሻምፒዮንስ ሊግ እንዲነግስ ይሄ ቡድን። ምክንያቱም አሁን ለምሳሌ ከዚህ ቀደም በጣም በርካቶችም ሲያነሱት ነበር ይሄን ነገር። በተደጋጋሚም በርካቶች በፒኤስጂ ዙሪያ ብቻም ሳይሆን በሌሎች የእንግሊዝ ክለቦች ዙሪያ አንዳንድ ትልልቅ አሰልጣኞችም ጭምር እንደና አርሰን ቬንገር፣ በቅርቡ ደግሞ በአርሰናል ቤት የምናውቀው አሰልጣኝ ሚካኤል አርቴታ፣ ፔፕ ጋርዲዮላ እና የርገን ክሎፕ የመሳሰሉ ትልልቅ የእንግሊዝ ፕሪሚየር ሊግ አሰልጣኞች ይሄን ነገርን በተደጋጋሚ ይቃወሙታል። አሁን ፒኤስጂ ዘንድሮ በ16 ጥሎ ማለፉ ውስጥ ከቼልሲ ጋር ይገናኛል። ከቼልሲ ጋር በተገናኘበት በዛን አመት በዚህ አመት ከቼልሲ ጋር ተገናኘ። ከቼልሲ ጋር የመጀመሪያውን ጨዋታ እንደምናስታውሰው ቼልሲን አሸነፈ። ከዛ በኋላ ቼልሲ ከፒኤስጂ ጋር ጨዋታውን ከማድረጉ በፊት በመሀል አንድ የፕሪሚየር ሊግ ጨዋታ ይጫወታል። ያን የፕሪሚየር ሊግ ጨዋታ ከተጫወተ በኋላ ቼልሲ እንደገና ፒኤስጂን ገጠመ። በመሀል ግን
ፒኤስጂን ስንመለከት ሊጓን ወይም የፈረንሳይ ሊጓን አስተዳዳሪዎች ለፒኤስጂ በመሀል የነበረውን እረፍት ተሰጠው። ምክንያቱም ከቼልሲ ጋር ከተጫወተ በኋላ በመሀል ከናንቴስ ጋር ጨዋታውን ያደርግ ነበር። ያ ጨዋታ ተላለፈለት ወይም ፖስትፖንድ ተደረገ። ስለዚህ ሮብለት ከቼልሲ ጋር ተጫወተ። አንድ ሳምንት እረፍት አርፎ ቀጣይ ሮብ ወይም ማክሰኞ ነው ቼልሲን ያገኘውና ፍሬሽ የሚባሉ 6 ቀናቶችን አሳልፈዋል። ለቼልሲና ለቼልሲ ብቻ በነዛ 6 ቀን ትኩረት አድርገው እንዲዘጋጁ የፈረንሳይ ሊጓን በመሀል የነበረውን የሊጉን ጨዋታ ተሰርዞልን ነበረ። ቼልሲ ግን በመሀል የእንግሊዝ ፕሪሚየር ሊግ ጨዋታዎችን አድርጎ ነው የመጣው። እረፍት የለውም። ከ2 ቀን ያላነሰ ጊዜ ነበረ ከፒኤስጂ ጋር ላደረገው ጨዋታ ዝግጅት ያደረገውና ከዛ ባለፈ ስናየው 8-2 በሆነ ውጤት ቼልሲ ተሸነፈ። ከዛስ በሩብ ፍጻሜው ከሊቨርፑል ጋር ተገናኙ። ፒኤስጂ በዛ ሰዓት የሊጓንን ለማሸነፍ ወይም አንደኛ ደረጃነትን ለመቀመጥ ከሌንስ ጋር ከፍተኛ የሚባል ትንቅንቅ እያደረገ ነበርና በሊጓን ላይም የነበረው የአምና የበላይነት አልነበረም። ስለዚህ ሌንሶች ዋንጫውን ለመብላት ከፍተኛ እድል ነበራቸው። ነገር ግን ከሊቨርፑል ጋር የመጀመሪያውን ጨዋታቸውን ካደረጉ በኋላ በመሀል የነበረው ከሌንስ ጋር ነበረ፣ ከራሱ ቡድን ጋር ነበር የሚጫወተው። ምናልባት ሌንስ ያን ጨዋታ ቢያሸንፍ ኖሮ ዋንጫውን በእጁ ለማድረግ በጣም ሰፊ እድል ይኖረው ነበረ። ፒኤስጂም ደግሞ ወሳኝ ጨዋታ ነው ብቻ ለሊጓን ያ ጨዋታ የነበረው። ከዛ ግን ይሄ ጨዋታ ይሰረዝልን እና የአውሮፓ ሻምፒዮንስ ሊግ ላይ ትኩረት አድርገን የሊቨርፑሉን መልስ ጨዋታ እንዘጋጅ የሚል አይነት ጥያቄ ከፒኤስጂ በኩል ቀረበ። ያ በቀረበ ጊዜ ሌንሶችም ማለትም ሌላኛው የፈረንሳይ ቡድን ሌንስ እኛ ለዋንጫ እየተፎካከርን ስለሆነ ከሻምፒዮንስ ሊግ ጋር ቢወዳደርም ለእኛም ጥቅም ሲባል ጨዋታው መደረግ አለበት የሚል አይነት ሌላኛው ምላሽ አቀረቡ። ነገር ግን ሊጉ የፈረንሳይ ሊግ ያንን ጨዋታ ሰረዘላቸው ለፒኤስጂ። ከዛ እንደገና በፍሬሽ አይምሮ ሊቨርፑልን በ6 ቀን እረፍት በተረጋጋ መንፈስ አገኙት። ሊቨርፑል ግን በመሀል ከማንቸስተር ሲቲ የኤፍ ኤ ካፕ ጨዋታ ተጫውቷል። 4-0 በሆነ ውጤት ተሸንፎ ነበር እንደምናስታውሰው። በመሀል ከፉልሃም ጋርም የፕሪሚየር ሊግ ጨዋታ ተጫውቶ 2 ጨዋታዎችን አድርጎ ነበረ። በዛ ለመንፈስ ድጋሚ ከፒኤስጂ ጋር የተገናኘው ከዛ በኋላም በአግሪጌት ውጤት ኦልሬዲ በ4-0 በሆነ ውጤት በድምር ውጤት ተሸንፎ ከዛ ውድድር ተሰናበተ። አሁን ዋናው ዓላማችን ምንድን ነው? የእንግሊዝ ክለቦች እንደነዚህ አይነት ጥያቄ ሲያቀርቡ በፍጹም ምላሽ አይሰጣቸውም። ስኬጁል በዛብን የሚል አይነት ከዚህ ቀደም ማንቸስተር ዩናይትድ ሲሆንበት ተስተውሎ ነበረ። ከዛ ባለፈ አርሰናልን በተደጋጋሚ እንደዚህ አይነት የስኬጁል የተጣበቡ ስኬጁሎችን ሲያደርጉ ተስተውሎ ነበረ። ማንቸስተር ሲቲ በተደጋጋሚ እንደዚህ አይነት ነገሮች የሚነሱበት አይነት ክለብ ነውና ከዛ አንጻር ስንመለከተው እነዚህ ሊጎች እነ ፒኤስጂ፣ ባየር ሙኒክ፣ ሪያል ማድሪድ ጭምር እነ ባርሴሎና በጣም በተረጋጋ መንፈስ የእንግሊዝ ቡድኖችን ያገኟቸዋል። የእንግሊዝ ቡድኖች በቀላሉ ከአውሮፓ ሻምፒዮንስ ሊግ ውጭ ሲሆኑ እንመለከታለን እና አንድ የእንግሊዝ ፕሪሚየር ሊግና የሊግ ዋንን ፍልስፍና ተመልክቼ ነበር። በወረቀት ደረጃ የሚሰፈሩ ናቸው። ከዛ ባለፈ ደግሞ ሊጓኖች ወይም የፈረንሳይ ሊጓን እንደ አብነት እያነሳ ነው እንደ ምልክት እያነሳ ነው ስለሆነ የፈረንሳይ ሊጓን ምን አይነት ነው በዋናነት ፕራዮሪቲ ወይም በዋናነት ከፍተኛ የሚባለውን ትኩረት የሚሰጡት የሀገር ውስጥ ክለቦቻቸው የፈረንሳይ ክለቦች ለእያንዳንዱ ቡድን ወይም የጨዋታ ስረዛ የሚደረገው በአውሮፓ ላይ የሚኖራቸው ጨዋታ ካለ አውሮፓ ላይ ሰክሰስፉል ለመሆን አማራጭ ወይም ደግሞ የተለያዩ ትልልቅ እድሎችን የሚያመጡ ከሆነ ጨዋታ ሙሉ ለሙሉ ይሰረዝላቸዋል። ስለዚህ ከፍተኛ ሊጉ ፕራዮሪቲ የሚሰጠው በአውሮፓ ላሉ ውድድሮች የፈረንሳይ ሊጎች ወይ የፈረንሳይ ክለቦች ከፍተኛ ደረጃ ላይ እንዲደርሱ ነው። በእንግሊዝ ስንመጣ ግን በዋናነት ይሄ ብሮድካስቲንግ ኮንትራስት የሚባለውን በዋናነት የሚያነሳው ፕራዮሪቲ ወይም በፕራዮሪቲ ደረጃ የሚያነሱት ዓለም ላይ መታየቱን ከዛ ባለፈ ገንዘብ ማግኘታቸውን ነው የእንግሊዝ እግር ኳስ ማህበር በዋናነት የሚያነሳውና እንደነዚህ አይነት ጨዋታዎች ይሰረዛሉ። በአውሮፓ ሻምፒዮንስ ሊግ ብቻ አይደለም፣ በዩሮፓ ሊግም የፈረንሳይ ቡድኖች ጨዋታ በሚኖራቸው ሰዓት የሀገር ውስጥ ውድድሮች ሙሉ ለሙሉ ይሰረዝላቸዋል። መብትም አላቸው የማሰረዝ ክለቦቹ። ከዛ ባለፈ እንግሊዝ ላይ ግን በፍጹም ከረፍት ጋር በተያያዘ ምንም አይነት ጨዋታ አይሰረዝም። ኔቨር ነው የሚለው። ምንም አይነት ጨዋታዎች የሚሰረዙ ጨዋታዎች የሉም፣ ምናልባት ሀገር ውስጥ ካለ አንዳንድ ችግሮች በስተቀር። አሁን ለምሳሌ ከዚህ ቀደም መርሲሳይድ ውስጥ አንድ ችግር ነበረ። በተደጋጋሚ የሊቨርፑልና ኤቨርተን ጨዋታ ሲሰረዝ ተመልክተናል። ከዛ ባለፈም አንዳንድ የተለያዩ ከአየር ንብረት ጋር ከእንግሊዝ መንግስት ጋር እንዲሁም ደግሞ ከሀገር ውስጥ ካፕ ጨዋታዎች አሁን ለኤፍ ኤ ካፕ ጨዋታ ተብሎ
ጨዋታዎች ማንቸስተር ሲቲ ባለፈው ከበርንሊ ጋር ማክሰኞ ዕለት ጨዋታውን አድርጎ ነበረ። ቅዳሜ ከሳውዛምፕተን ጋር ጨዋታ ስለነበሩ ለዛ ብቻ ተብሎ እንደነዚህ አይነት መሸጋሸጎች ሊኖሩ ይችላሉ ለሀገር ውስጥ ውድድሮች። ነገር ግን በአውሮፓ ላይ የሚደረጉ ውድድሮች ለእነዚህ ለእንግሊዝ ክለቦች የሚሰረዙ አይደሉም። ሌላኛው ሶስተኛው ደግሞ አንድም የእንግሊዝ ክለቦችን በጣም ቻሌንጅ እያደረጋቸው ያለው 20 ቡድኖች ነው ያሉት በእንግሊዝ ፕሪሚየር ሊግ ውስጥ። ያ ማለት አንድ የእንግሊዝ ፕሪሚየር ሊግ ቡድን አሁን ለምሳሌ አርሰናልን እናንሳው 38 ጨዋታዎችን በአመት ውስጥ ያደርጋል በሊጉ ብቻ። ስፔንም እንደዛ ነው። ኤፍ ኤ ካፕ እኔ አሁን ሞር እያነሳ ነው ስለሆነ እንግሊዝ ፕሪሚየር ሊግን የስፔንን ደግሞ በሌላ አይነት አንግል እናነሳዋለን አይደለ። ከዛ 38 ጨዋታዎችን ያደርጋል። ዶሜስቲክ ካፖች አሉ የሀገር ውስጥ ውድድሮች ኤፍ ኤ ካፕ፣ ካራቦ ካፕ። ከዛ ባለፈ አርሰናል አሁን እስካሁን ድረስ ቻምፒዮንስ ሊግ ላይ ያለ አይደለ። ሻምፒዮንስ ሊግ እስከ መጨረሻ የሚጮት ከሆነ ምን ያህል ጨዋታዎችን እንደሚያደርግ አስቡ። አሁን ወደ ፈረንሳይ ሊግ እንምጣ። ወደ ፈረንሳይ ሊግ ስንመጣ 18 ክለቦች ነው ያሉት፣ 34 ጨዋታዎች ነው የሚያደርጉት። ሌሎችም ሊጎች ብንሄድ ለምሳሌ አሁን ስፔን ላ ሊጋ ብናነሳ አሁን ከዚህ ቀደም አሰልጣኝ ሚኬል አርቴታም አሰልጣኝ የርገን ክሎፕም ያነሱት አንድ ሀሳብ ነበር። ምንድን ነው እነዚህ አሰልጣኞች ያነሱት? ሪያል ማድሪድ ወይም አትሌቲኮ ማድሪድ ለምሳሌ ማዮርካን ገጥሞ የሚመጣ ከሆነና አርሰናል በትንሹ ፉልሃምን ገጥሞ የሚመጣ ከሆነ ወይም ቦርንሞዝን ገጥሞ የሚመጣ ከሆነ ስታወዳድረው የሌቫንቴና የቦርንሞዝን የቡድን ጥልቀት ብናየው፣ የቡድን የተጫዋቾቹን ጥንካሬ ብናየው አንድ ከዛ ባለፈ ደግሞ የተጫዋቾቹን ጥራት ብንመለከተው የእንግሊዝ ፕሪሚየር ሊግ እንዳጠቃላይ ሊጉ በጣም ጥራት ያለው ሊግ እየሆነ ስለመጣ የቦርንሞዝ ተጫዋቾች በጣም ጠንካሮች ናቸው ከሌቫንቴ ወይም ከሌሎቹ ቡድኖች አንጻር። ምናልባት በስፔን ላሊጋ የምናነሳው ሪያል ማድሪድ በተደጋጋሚ ከዛ በኋላ ባርሴሎና ከዛ አትሌቲኮ ማድሪድ ግፋ ካለነ ጌታፌ የመሳሰሉ ቡድኖችን ነው እንጂ የምናነሳው አብዛኞቹ በእንግሊዝ ፕሪሚየር ሊግ ክለቦች ስታንዳርድ አይደለም ያሉት። ምናልባት አድማጮቻችን ወይም ብዙ ሰዎች ዩሮፓ ሊግ ላይ እኮ እነዚህ ናቸው ሰክሰስፉል። አሁን ቦርንሞዝ ወይም ዘንድሮ ኖቲንጋም ፎረስት ዩሮፓ ሊግ ላይ ያለ ወይም ኮንፈረንስ ሊግ ላይ ያሉ እነዚህ ቡድኖች እነ ክሪስታል ፓላስ ስኬታማ አይደሉም። አስቶን ቪላ በተደጋጋሚ ይገባል፣ ግን ስኬታማ አይደለም። እሱ ሌላ ጥያቄ ነው። ነገር ግን ከተጫዋቾች አንጻር አንድ የሌቫንቴ ተጫዋች ጠንካራ ብቃት ካሳየ ለአንድ እንግሊዝ ፕሪሚየር ሊግ መምጣት ነው የሚፈልገው ራሱንም ለማሳየት፣ ከዛ ባለፈም ጠንካራ ውድድሮችን ለማድረግ ራሱን ለመፈተን። አንድ የስፔን ላሊጋ የአትሌቲኮ ማድሪድ ተጫዋቾች እኮ ኖቲንጋም ፎረስት ያስፈርማቸው በተደጋጋሚ አይተናል። እና ከዛ አንጻር የእንግሊዝ ፕሪሚየር ሊግ በጣም ተፎካካሪነቱ መጨመሩ የእንግሊዝ ክለቦችን አውሮፓ ላይ እንዳይሆኑ ወይም አውሮፓ ላይ ጠንካራ እንዳይሆኑ አስችሏል የሚል አይነት እንደውም አሰልጣኝ የርገን ክሎፕ በተደጋጋሚ ያነሱት ነበር። እና ከዛ አንጻር ድሮ ከነ ቬንገር ጀምሮ የሚነሳ አይነት ሀሳብ ነው። ከዛ አንጻር እንግዲህ የእንግሊዝ ክለቦች በጣም ችግር ውስጥ እንዳሉ በተደጋጋሚ ይነገራል። ለጉዳትም ይዳርጋቸዋል። በነገራችን ላይ ተጫዋቾቹን ከድካምም አንጻር ለጉዳት ይዳርገዋል። ከሳምንት ሳምንት ኢንቴንሲቲ ያለው ቡድን ወይም ከባድ ጨዋታዎች የሚያደርግ ከሆነ አንድ ተጫዋች ጉዳት የመጋለጥ እድሉ በጣም ሰፊ ነው። ጥሩ ሀሳብ ልስጥ ነው ይቻላል። ጥሩ አና እንግዲህ እንዳነሳኸው ከክለቦች አኳያ ስታየው በተለይ የአውሮፓ ሻምፒዮንስ ሊግንም ማሸነፍ ይፈልጋሉ፣ የአውሮፓ ሊግንም ማሸነፍ ይፈልጋሉ። አሁን ያነሳኸው ነገር ከክለቦች ጥቅም አንጻር በጣም እንግሊዝ ፕሪሚየር ሊግ እያደረገ ያለው ትክክል አይደለም ልትል ትችላለህ። ግን እንደዚህም ብለን ብንጠይቅ ከዚህ በፊት የስፔን ላሊጋ፣ የጀርመን ቡንደስሊጋ ከእንግሊዝ ፕሪሚየር ሊግ በተፎካካሪነት በመላው ዓለም የሚታዩ ውድድሮች ነበሩ። አሁን ግን እንደምታውቀው የእንግሊዝ ፕሪሚየር ሊግ በጣም ዶሚኔት አድርጓል። ሁለተኛ ቶፕ 4 እንኳን እየቀረኮ ቶፕ 6 እየተገባ ነው አይደለም እንዴ? ፉክክሩ እስከ ቶፕ 8 ድረስ እየቀጠለ ነው። እንግሊዝ ፕሪሚየር ሊግ ስፔን ላሊጋ ብትሄድ ምናልባት ቶፕ 2 ነው። ጀርመን ብትሄድ ቶፕ 1 ነው በውጤት በተደጋጋሚ። ፈረንሳይም ስቴት ቶፕ 2 ነው እንግዲህ ወይ ቶፕ 1 ነው የምትለው እና እንግሊዝ ፕሪሚየር ሊግ ይሄን በማድረጉ ተጠቅሟል አልተጠቀመም በጣም ሰፊ ትንታኔና ጥናት ይፈልገዋል። ግን እንደኔ እንግሊዝ ፕሪሚየር ሊግ ላይ የተወሰዱ ተከታታይ እነዚህ አቋሞች የእንግሊዝ ፕሪሚየር ሊግን በዓለም ላይ በፊትም ተወዳጅ ነበር፣ ግን ተፎካካሪዎች ነበሩት። በዓለም ላይ ጎልቶ የወጣ ተፎካካሪ እንዲሆን አድርጎታል። በነ ቬንገር ጊዜ ምናምን እኮ እኛ እንግሊዝ ፕሪሚየር ሊግ ፊልሙ ስለሚመጣልን ምናምን ነው እንጂ አንዳንድ ሀገራት ላይ ብትሄድ ስፔን ላሊጋ ብቻ የሚከታተሉ አሉ፣ የጀርመንንም እንደዚህ የሚከታተሉ አሉ። አሁን ግን እንግሊዝ ፕሪሚየር ሊግ ዓለም ላይ በጣም ተጽዕኖ እየፈጠረ ነው። ኦልሞስት ከራሱ ከሻምፒዮንስ ሊግም በላይ
በርካታ ደጋፊዎች የሚያዩት እንግሊዝ ፕሪሚየር ሊግ ነው። ስለዚህ እነሱ ያወጡት ስትራቴጂ አንተ እንዳልከው አንደኛው ለገንዘብ ነው። ያው የቴሌቪዥን የምናምን የነዚህ የሚዲያ እንትኖችን ያሉ እሱ ገንዘብ ያመጣል። ገንዘብ ሲያመጣ ሊግን ታጠናክረዋለህ። ኢቭን እንደውም አሁን በሚሄዱት አካሄድ እኮ የአውሮፓ ሻምፒዮንስ ሊግ ራሱ ባይኖር ራሱ ደስተኞች ናቸው። ለምን የነሱ ለክለቦቹ አይደለም እያልኩ ያለሁት ለአዘጋጆቹ ማለት ነው። ያው የውስጥ ፉክክርም ስላለ ስለዚህ እኔ ባደረጉት ነገር የእንግሊዝ ፕሪሚየር ሊግን ቁጥር 1 እንዲሆን አድርጓል። ጠንካራ ህጋቸው ክለቦችም ቢጎዳም አውሮፓ ሻምፒዮንስ ሊግ ላይ የመወዳደር ወይም ደግሞ ገብቶ የማሸነፍ ነገር ቢቀንስም አሁን ለምሳሌ ከአራት ውስጥ አርሰናል ነው ዘንድሮ የገባው። አንዳንድ ጊዜ ግን ሁለትም ሶስትም የማንቸስተርና ማንቸስተር ዩናይትድ እና ቼልሲ እኮ የተገናኙበት ጊዜ አለ። በቅርቡም ሲቲ እና ቼልሲ ተገናኝተዋል። ሊቨርፑል እና ቶተናም ይሄም አለ። ግን እኔ አንዳንድ ጊዜ እንግሊዝ ፕሪሚየር ሊግ እኮ በዳኞች ላይ በምናምን የሚወስዱን አቋም ስታይ ያናድዳል እንደ ክለብ ወይም እንደ ተመልካይ ስታየው። ግን እንትኑ ፕሪሚየር ሊጉ ዓለም ላይ ጎልቶ እንዲወጣ ግን ይሄ ጠንካራ አቋማቸው የተጠቀሙበት ነገር ቢኖር ነው እንጂ እንደዚህ አይነት እርምጃ ወስዱም የሚል ሐሳብ አለኝ። እሱ በእርግጥ በጣም ሰፊ ሐሳብ ነው እንዳልከው። ነገር ግን እኔ እንደው አንድ ሐሳብ ልጨምርና ወደ ሌላኛው ርዕሰ ጉዳያችን እናልፋለን። አንድም የእንግሊዝ ቡድኖች ሰፊ ስኳድ ወይም ደግሞ ይሄ ጥልቅ የሆነ ቡድን እንዲኖራቸው ራሱ ያስገደደው ይሄኛው የእንግሊዝ ፕሪሚየር ሊግ ፎርማት ይመስለኛል። በቃ አንድ የቡድኖቹ ጥንካሬ እንዳለ ሆኖ የጨዋታዎቹ መደራረብ እንዳለ ሆኖ ሁሉም ነገር ተደራርበው ቡድኖቹ ስኳድ ዴቭዝ እንዲኖራቸው። አሁን አርሰናልን እኮ 6 ዓመት የተገነባ ቡድን በየቦታው ሁለት ተጫዋቾች አሉ ጥራታቸውን የጠበቁ። በአጥቂ ላይ ብዙ ተጫዋቾች አሉ፣ መሀል ላይ ብዙ ተከላካይ ላይ ብዙ አሉ። አሁንም ግን በቂ አይደለም እየተባለ ሰዎች ጥያቄ ያነሳሉ። ሲቲ አሰልጣኝ ፔፕ ጋርዲዮላ በተደጋጋሚ ሰፊ ስኳድን ሰርተዋል። ስቲል ነው አንድ ተጫዋች ቢጎዳ አንድ ተጫዋችን መተካት ይችላሉ። በዛ በወጣው ተጫዋች የሚመጥን አይነት ተጫዋች አለ፣ ምናልባት ከአንድ ከሁለት ተጫዋቾች በስተቀር። አሁን ለምሳሌ ብዙ ተጫዋቾችን ማንሳት እንችላለን አይደል እንዴ? በሲቲ ቤት ብቻ አይደለም፣ ቼልሲ ቤትም እንሂድ፣ ከዛ ባለፈ ደግሞ ሊቨርፑል ቤት እንሂድ። እያንዳንዱ ጋር ሁለት ተጫዋቾች አሉ። ግን እንደዛ መሆኑ አውሮፓ ላይ ሰክሰስ አይደሉም። ሊጋቸው ላይ ከዛ ባለፈ አስጨርሰኝና አውሮፓ ላይ ሰክሰስ አይደሉም። ከዛ በኋላ ደግሞ ሊጋቸው ላይ ራሱ እንደምታየው ብዙ አይነት የጉዳት ዜናዎች ይሰማሉ። አንድ የዓለማችን ትልቅ እግር ኳስ ተጫዋች እዚህ ለመምጣት አንድም ራሱ ከሊጉ ጥንካሬ በላይ እየተፈራ ያለው ጉዳት ነው። አሁን ዘንድሮ ቶተንሃም ሊወርድበት ያለውን ምክንያት መመልከት እንችላለን። ኦልሬዲ ሙሉ የሚባለው ቡድኑ በጉዳት ነው። በቃ ቡድኑ ኦልሬዲ በጣም እየተቸገረ ነው። ሁሉንም ማንሳት እንችላለን። ወደ እነዛኞቹ እንሂድ፣ ወይ ሪያል ማድሪድ እንሂድ፣ ፒኤስጂ እንሂድ፣ ባየር ሙኒክ እንሂድ። ምናልባት ፒኤስጂ ስንሄድ አምናው የአውሮፓ ሻምፒዮንስ ሊግን አሳክቷል። አሁን ዘንድሮም ያሳካል ብለን ከምንገምታቸው አይነት ቡድኖች መካከል አንዱ ነው። እንደነዚህ አይነት የቡድን ልቀት የለው። በቃ አሁን ለምሳሌ ሀኪሚ ያለ በሀኪሚ ተቀያሪ የምትለው ጠንካራ ተጫዋች የለም። በዛ በግራ በኩል ሜንዴዥን ብናነሳ በተመሳሳይ ተከላካይ ላይ ፓቾና ማርኪኒየስ ናቸው በቋሚነት፣ ከነሱ ተቀያሪ የለም። በተደጋጋሚ እንደተመለከተው መሀል ላይ ኔቬስ በቃ 11 ቡድን አለው። በቃ ቋሚ 11 ቡድን አለው። ዴምቤሌ ነው። ምናልባት አጥቂ ላይ መፈራረቅ ሊኖር ይችላል። እነ ዴስሬ ዶዊ እነ ቅቫራስኬሊያ እንደምናነሳው በቃ እዛው ነው። ማድሪድ ቤትን ብትሄድ በተመሳሳይ ነው። ምናልባት ከአንድ ከሁለት ከሶስት ቦታዎች በስተቀር ማድሪድ እንደም ሰፊ ስኳድ አለው እየተባለ የሚጠራ ቡድን ነው። ባርሴሎናም ሰፊ ስኳድ አለው የሚባል አይነት ቡድን ነው። ነገር ግን በእንግሊዝ ስታንዳርድ ስታመጣው ያሁን የምባፔ ተቀያሪ ማን ነው? ቪኒሽስ ተቀያሪ ማን ነው? የነ ቢሊንግሃም አይነት የለውም። አሁን አርሰናል ቤት ብንመጣ ግን ጊዮከሬሽ ቢወጣ ከጊዮከሬሽ የምታገኘውን አይነት ጥቅም ከሀቨርት ያገኘዋል። ያው የተጫዋቾቹን ጥራት እንዳለ ሆኖ የምናነሳው ማለት ነው። ከዛ ባለፈ ሙኒክ ቤትን ብንሄድ በተመሳሳይ ነው። በቃ አሁን እነዚያ ናቸው አሁን ዋንጫው ላይ ያሉበት ቡድኖች። ባየር ሙኒክ ቤት ብንሄድ በዘንድሮ ሃሪኬን ነው በሱ ልክ ያለ ተቀያሪ 11 ነው ይፈልጉት። በቃ እነዚህ ከእንግሊዝ ውጭ ያሉ ቡድኖች 11 ውጤታማ ናቸው። በተደጋጋሚ እነዚህ ቡድኖች አሁን በውጤት ስለሆነ የምናየው ነው አይደለ እንዴ? በስታቲክስ ደረጃ ውጤታማ ናቸው። አምና ፒኤስጂ አልተቸገረም። እንደ ጉድ ነው እየገነደሳቸው የመጣው የእንግሊዝ ቡድኖችን፣ ሌሎች ትልልቅ ቡድኖችን አርሰናልን ጥሏል። እንደምታየው የቅርብ ጊዜ ምን ፒኤስጂ እኮ ከዋክብትን ይዞ ለረጅም ዓመት ስለ ከዋክብት አይደለም ምን እያወሩ ያሉት። ሰፊ ስኳድ ነው እንጂ እያወሩ ያሉት
ከዋክብት በመያዝ ደግሞ እነዚህን ከእንግሊዝ ውጭ ያሉ ቡድኖችን አሁን ኤምባፔን የሚያክል ትልቅ ተጫዋች እነ ሜሲ እኮ እነ ሮናልዶ እኮ እንግሊዝ ፕሪሚየር ሊግ በተደጋጋሚ አሁን በሳሌ ሜሲ አልመጣም። ሮናልዶም ደግሞ አይተህ ከሆነ ፕራይሙ የምንለው ትልቁን ሮናልዶን ያየንበትን አይነት ፕራይም ላይ እንግሊዝ ፕሪሚየር ሊግ ለመምጣት አልወደዱም። እነ ኔይማር አልመጡም አይደለ? ብዙ ትልልቆቹን ብናይ ወደ እንግሊዝ ፕሪሚየር ሊግ ለመምጣት ፈቃደኛ አይደሉም አይደለ? ስለዚህ ምንድነው የምናነሳው? ስለ ከዋክብት አይደለም እያነሱ ያሉት። አሁን አድማጮቻችንም ካልተረዱኝ ምናልባት ብዬ ነው የስኳድ ልቀትን ነው እያነሱ ያሉት። ምንድነው መሰለ አሁን ፒኤስጂ ልክ ነህ ባለፉት 2 ዓመታት ነው እንጂ ለረጅም ዓመታት ትልልቅ ከዋክብትን እየያዘ ውጤታማ አልነበረም፣ የለበትም ሻምፒዮን። እኔ ስለ ከዋክብት አይደለም አሁን እያነሱ ነገሩን ከዋክብት እያልኩ ሳይሆን ፒኤስጂ አሁን ይልቅ ካወዳደርክም ማንን ብታወዳድር ነው የስፔንንና የእንግሊዝን ብታወዳደር ነው። ምክንያቱም አሁን ፒኤስጂ እንዳልከው በዓለም ሻምፒዮና በቼልሲ ተቀምጧል። አምና ሻምፒዮንስ ሊግን በልቷል። ይሄን ውጤት አመጣ ከረጅም ጊዜ በኋላ ነው። ለረጅም ዓመታት ግን ቶፕ 4 ውስጥ እንኳን ለመግባት የሚቸገርበት ነበረ። ግን ምናልባት ከስፔን ጋር አምጣውና በሱ ብንነጋገር አሪፍ ነው። ከስፔን ጋር እንደው ሁሉንም ብንመለከት ሻምፒዮንስ ሊግ ላይ ሪያል ማድሪድ ለረጅም ዓመታት በርካታ ድሎችን ስለተቆናጸፈ ባርሴሎናም እንደዚህ ስለሚያገኝ ምናልባት የእንግሊዝ ፕሪሚየር ሊግን ከስፔን ጋር ብታወዳድረው ያው ስፔን ብቻ አይደለም እኔ እንዳጠቃላይ ነው እያነሱ ያሉት። ስፔንንም ብናነሳው ፈረንሳይንም ብታነሳው ጀርመንንም ብናነሳው እንደ እንግሊዝ ፕሪሚየር ሊግ ያክል የስኳድ ዴፕዝ የሚያስፈልጋቸው አይነት ቡድን ወይም ግንባታ ሲሰሩም አልተመለከትንም። ይሄ ደግሞ አሁን እኔ ብቻ አይደለም እያልኩ ያሉት ከዚህ ቀደምም እንዳልኩ ነው አሰልጣኝ የርገን ክሉብ ከዚህ ቀደም ከኢስፔን ጋር ከተለያዩ ሚዲያዎች የሰጡትን ብንመለከት በቃ በሰፊው ነው ይህን ነገር የገለጹት። በቃ የስኳድ ልቀት እንዴት ያስፈልገዋል? አሁን ዶኒ ቅርታ አድርግልኝና ስፔን ላ ሊጋ ላይ እንሂድ። ምናልባት ስፔን ላ ሊጋ አሁን በጣም እየጠነከረ ስለመጣ ወይም ጣሊያን ሴሪያ እንሂድ፣ እነሱ ትንሽ እየጠነከሩ እየመጡ ነው ምናልባት እንጂ አሁን ሪሴንት ወደኋላ ያሉትን አመታቶች ብንመለከት እንዴ በዛ ሊግ ደረጃ አሴንሲዮ በሪያል ማድሪድ ቤት እና አሴንሲዮ እነ ሉካስ ቫስኬስ የመሳሰሉ ተጫዋቾች ለላሊጋውን ለማሸነፍ በቂ ነበሩ። እነዚህ ተጫዋቾች ግን ሻምፒዮንስ ሊግ ሲመጡ ቤንች ነበሩ። ቋሚ 11 ነበራቸው በዛ ታይም። በአሴንሲዮ ቦታ እነ ጋሪዝ ቤል የተለያዩ ትልልቅ ተጫዋቾችም ሪያል ማድሪድ ይጠቀም ነበር። ባርሴሎናም ጋር በተመሳሳይ በሊጉ ላይ ወጣት ተጫዋቾችን ነበር አብዛኛው ጊዜ ሲሞክሩ የተመለከተ ነው። አይጎዱምም ደግሞ ወይ ማድሪድ ይበለዋል ወይ ባርሳ ይበለዋል። መጥፎ ውጤቱ የሪያል ማድሪድ ሁለተኛ መውጣት ነው ብዙ ጊዜ ከተመለከተ። የባርሴሎናም በተመሳሳይ ሊጉ ላይ ሁለተኛ መጨረስ ነው እና የእንግሊዝን ያክል ስኳድ ዴፕዝ አያስፈልገውም። እንግሊዝ ላይ እንደዚህ ያድርግ በጣም ከባድ ነው። ለምን ክለቦቹ እንዳለ ጠንካራ ናቸው። ከፍተኛ ኢንቨስትመንት አለ። ከጥንካሬው በላይ ደግሞ እንዳልኩ ከፍተኛ መጨናነቅ አለ። አሁን አርሰናል ጋር ብንመጣ ከዋክብት አይደል አሁን ቅድም እያነሳን የነበረው ስለ ፒኤስጂ። አርሰናል ጋር ሁለቱ የአጥቂ ስፍራ ተጫዋቾች ከሃቨርትና ቪክተር ዮኬሬሽ የተገዙበትን ዋጋ አርሰናሎች ኪሊያን ኤምባፔን ማምጣት ይችሉ ነበር በዛ ዋጋ፣ ሁለቱ በተገዙበት ዋጋ። ግን ኪሊያን ኤምባፔን ብቻ አምጥተው ምን ጥቅም አለው በዛ ሰዓት? ግን የትኛው ነው ትክክል ትላለህ አንተ? እኔ በግሌ እንደ ክለብ ሳይሆን ክለቦቹ ልክ ነው የራሳቸው ጥያቄ። ግን እንደ ሊግ ካየኸው እንግሊዝ ፕሪሚየር ሊግ እንደዛ በማድረጉ የዓለምን ቀልብ ስቧል። እሱ በጣም ከፍተኛ ገቢ አግኝቷል። ክለቦቹ ጠንካራ ሆነዋል። እንግሊዝ ፕሪሚየር ሊግ እኮ አይተህ ከሆነ 20ኛ የወጣው ወራጁ ቡድን ሻምፒዮናውን ነጥብ የሚያስጥልበት ነው። ከ1 እስከ 20 ውድድር ያለበት ነው። ባርሴሎናና ማድሪድ ጋር ስትሄድ ግን አብዛኛውን ጊዜ እንደሚያሸንፉ እርግጠኛ ሆነ የምትገባበት ነው። አሁን እኮ እንግዲህ ሊጉን የሚመራው ማን? አርሰናል፣ ከዛ በኋላ ሲቲ፣ ዩናይትድ አለ። እነዚህ ክለቦች እኮ እያንዳንዱ ጨዋታቸውን ያሸንፋሉ ብለህ እኮ እርግጠኛ የማትሆንበት ጊዜ ነው ያለው። ስለዚህ እኔ ፕሪሚየር ሊጉ ልክ ነው ነው የምለው። ለምን መሰለህ? እንትናቸው በቃ መጥለው አወጡ። ከአውሮፓ አይደለም ከዓለም ቁጥር 1 ሊግ አድርገውታል። እኔ በፊት አያሳምነኝም ነበር። ከ10 ዓመት ከ15 ዓመት በፊት ቢጠይቀኝ እንግሊዝ ፕሪሚየር ሊግ በቀላሉ የማየት እድሉን ስላገኘን ነው እንጂ ትክክል አይደለም ነበር የምለው። አሁን ግን ለምን መሰለህ? ያኔም ማንቸስተር ዩናይትድ ዋንጫ ይበላው ወይ አርሰናል ወይ ቼልሲ ወይ ሊቨርፑል ይከተላሉ ምናምን ተመሳሳይ ነበር። አሁን ግን ያ ዘመን እንዲያልፍ አድርገውታል። በሻምፒዮናነት ደረጃ ራሱ በየአመቱ ሲጀመር ማን ሻምፒዮና እንደሚሆን የማታውቅበት ሊግ ሆኗል። ቡድን ነው። ግን ዋናው እኔ ሀሳቤ ምንድን ነው ላጠቃልህ እዚህ ጋር አይ ቲንክ ሰዓታችን እየሄደ ስለሆነ ዋናው ሀሳቤ እንግሊዝ ፕሪሚየር ሊግ ጠንካራ ከመሆኑ አንግል አይደለም ወይም አኳያ አይደለም። ለምን ጠንካራ ሆነ አይደለም፣ ነገር ግን የእንግሊዝ ቡድኖችን ፕሮቴክት እያደረጋቸው አይደለም። ከዛ ባለፈ ደግሞ አሁን እኮ እንደዚህ በመሆኑ እንደዚህ በመሆኑ እኮ ራሱን ግን ፕሮቴክት አድርጓል። አይ ኖ እንደዚህ በመሆኑ እኮ በቡድኖቹ ጥንካሬ ነው የሊጉ ጥንካሬ እየተለካ የሚመጣው እኮ ወደፊት አይደለ? እነዛኝ አሁን ለምሳሌ ጀርመን ቡንደስሊጋ ትልቅ ክፍተት የምታነሳበታል። የአንድ ቡድን የበላይነት ያለበት ነው። ላሊጋን ብትሄድ እንደዛው እኮ እንግሊዝ ፕሪሚየር ሊግ እኮ
በወሰደው አቋም ሊጉን ጠንካራ አድርጎታል። ለራሱ አስጨርሰኛል እያቋረጥከኝ ስለሆነ ነው ሀሳቢ። ምን መሰለህ በቃ ቡድኖቹ እያንዳንዱ የእንግሊዝ ፕሪሚየር ሊግ ቡድኖች ጠንካራ ናቸው። የእንግሊዝ ፕሪሚየር ሊግ ድክመት ነው እያልኩ አይደለም። እሱን እኔ በተደጋጋሚ ምንድነው ቡድኖቹን ፕሮቴክት እያደረገ አይደለም እያልኩ ያለው አውሮፓ ላይ እንዲነግሱ ሞር ቡስት ማድረግ አለብህ ወይም ማገዝ አለብህ። አሁን የፒኤስጂን ሊጓን እንዳገዘው ስፔን ላሊጋም የስፔን ቡድኖችን እንደሚያግዘው በተመሳሳይ እንግሊዝ ፕሪሚየር ሊግ ላይ መገዛ ማድረግ አለበት። ያንን ሲያደርግ ቡድኖቹ ጠንካራ ይሆናሉ። አሁን ለምሳሌ ምናልባት ሲቲንና አርሰናልን ብናነሳ በማድሪድ ደረጃ ያክል ሀብታም ናቸው ወይ? አይደሉም። በፒኤስጂ ደረጃ ያክል ሀብታም ናቸው ወይ? አይደሉም። ትኩረት ግን ይስባሉ። ከፍተኛ ፋንቤዝ አላቸው። ከአውሮፓ አልፎ አፍሪካ፣ ከአፍሪካ አልፎ ኤዥያ ላይ በደንብ ይደገፋሉ እነዚህ ቡድኖች። ነገር ግን አሁንም ቢሆን የዓለም ከዋክብቶችን ባሎንዶር የሚበሉ ተጫዋቾች ወደ እንግሊዝ ፕሪሚየር ሊግ እየመጡ አይደለም። ምናልባት ሲቲ አሁን በቅርቡ ሩዲን አሳየን እንጂ እንደነዚህ አይነት ነገሮች እየተመለከትንበት አይደለም። ከሰዓት አኳያ እንግዲህ ይህንን ሀሳብ እንግታው። በነገራችን ለአድማጮቻችን ይህን ሀሳብ በደንብ በስፋት ያነሳ ነው ማንቸስተር ሲቲ እንደዚህ አይነት ጥያቄ ማንቸስተር ሲቲ እንደዚህ አይነት ጥያቄ ስላቀረበ ነው። በተለይ ከፕሪሚየር ሊግ ፊክስቸሮች ጋር በተያያዘ በ6 ቀን ውስጥ 3 ጨዋታዎችን ያደርጋል። ሜይ 13 ጋር ከክሪስታል ፓላስ ከአርሰናል ጋር ከፍተኛ ፉክክር የዋንጫ ፉክክር ውስጥ ነው ይሄ ቡድን በሜዳው ክሪስታል ፓላስን ሜይ 13 ላይ ጨዋታውን ያደርጋል። ፓላስ ደግሞ እንደምናውቀው ከፍተኛ ጠንካራና ተከላካይ በመከላከል የሚጫወት አይነት ቡድን ስለሆነ ከፍተኛ ጉልበት ያስወጣቸዋል። ከዛ ቅዳሜ ሜይ 16 ላይ ማለትም አይ ቲንክ ከ3 ቀን በኋላ በኤፍ ኤ ካፕ የፍጻሜ ጨዋታ ዌምብሌ ላይ የምዕራብ ለንደኑን ክለብ ቼልሲን ይገጥማል። የዋንጫ ጨዋታ ነው። ጠንካራ የሚባል ፍልሚያ ይጠብቀዋል። ቼልሲም ዋንጫ ላይ ነው። ከአርሰናል ጋርም በጣም በቋፍ ተያይዘው ነው ያሉት ፕሪሚየር ሊጉን። ልጨርሰውና ይኛውን ከቼልሲ ጋር በዊምብሌ ጨዋታ ላይ ያደርጋሉ። ያም ከፍተኛ የሚባል ትንቅንቅ የሚያደርገው ጨዋታ ነው። ይህንንም ጨዋታ ካደረጉ ከ72 ሰዓታት እረፍት በኋላ ከዋንጫው በኋላ ሌላኛውን ከፍተኛ ጠንካራ ከሚባለው ቡድን መካከል አንደኛው ነው ከእንግሊዝ ፕሪሚየር ሊግ ቦርንሞዝን ይገጥማል። ቦርንሞዝ ደግሞ በተደጋጋሚ ነጥብ ሲያስጥል ተመልክተናል። አርሰናልን ሲቲን ወደዚህ ዋንጫ ፉክክር የመለሰው አንድ ይሄ ቡድን ነው። የመጨረሻውን እርምጃ የተራመዱ ማለት ይቻላል አርሰናልን በማሸነፍና እሱን ከሜዳው ውጭ የሚገጥም ይሆናል። ከዚህ ጋር በተያያዘ የማንቸስተር ሲቲ ደጋፊዎችም እንዲሁም ደግሞ ቡድኑም አሰልጣኙም ጭምር አሰልጣኝ ፔፕ ጋርዲዮላም በተደጋጋሚ ጥያቄ እያነሱበት ይገኛሉ። ወደ ሌላኛው ከሜዳችን በፊት አሁን እናንተ ባነሳ ነው ጉዳይ ላይ የእንግሊዝ ፕሪሚየር ሊግ የሚያስተዳድረው አካል ክለቦቹን በአውሮፓ ሻምፒዮንስ ሊግ እንዳይሳተፉ ዲፌንድ እያረጋቸው የተከላከላቸው አይደለም ማለት የጨዋታ በመሃል አሁን ለምሳሌ አርሰናልም ሻምፒዮንስ ሊግ አለበት ከወሳኝ ጨዋታ አይደለም እንዴ በመሃል ፕሪሚየር ሊግ ተጫውቶ ነው የሚሄደው። ምናልባት አትሌቲኮ ግን አርፎ ሊመጣ ይችላል፣ ያኛው ሊተባበረው ይችላል። ይሄንን በማድረጉ የእንግሊዝ ፕሪሚየር ሊግ እኔ አሁን እንደኔ ሀሳብ ፕሪሚየር ሊጉ ጠንካራ እንዲሆን አድርጎታል ነው። አንተ ደግሞ ክለቦቹ ተጎድተዋል በአውሮፓ ሻምፒዮንስ ሊግ እንዳይወዳደሩ ነው። ግን በተዘዋዋሪ ደግሞ ተጽዕኖም አለው ጠንካራ እንዲሆኑም አድርጓቸውን አድማጮቻችን ወይም ተመልካቾቻችን ይህን የሚያደምጡ ሀሳብ አስተያየቶቻቸውን ይጻፉልን። በዚህ እናጠቃለው። የትኛው ትክክል ነው ፕሪሚየር ሊጉ የሚያደርገው ትክክል አይደለም፣ ክለቦችን ይጎዳል። ፕሪሚየር ሊጉ ግን ጠንካራና በዓለም ላይ ቁጥር 1 ሊግ እንዲሆን አድርጎታል በተለይ ከቅርብ ጊዜ ወዲህና እሱ ትክክል ነው አይደለም የሚለውን ሀሳባቸውን ይስጡን። ፒች ስፖርት